በጣም ወፍራም ነው። አያችሁ ውፍረቱ በጣም ወፍራም ነው። ካስተር ኦይል ለዛላ አይሆንም። አያችሁ ዛላውን ለምሳሌ እንደዚህ አድርጌ ብቀባው ልጥፍ ነው የሚለው እንትን አይልም። ለዛላ አይሆንም። ያው እጄ ላይ ስላለ ልቀባው እንጂ ለዛላው መቀባት ከፈለጋችሁ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁ ጋር ይሁን። ኢትዮጵያ ሀገራችንን፣ ዓለማችንን ሁሉ ፈጣሪ አምላክ ሰላም ይስጥልን እያልኩኝ ዛሬ ርዕሱ ላይ እንዳያችሁት ስለ ካስተር ኦይል ነው የምናወራው። በተለይ ደግሞ ሰሞኑን በጣም ብዙ ጥያቄዎች እያየው ነው። ካስተር ኦይል እንዴት ነው የምንጠቀመው? ታጥበን ለስንት ጊዜ ነው የምናቆየው? ፀጉራችንን የሚያሳድገው እንዴት ነው? ወይም እንዴት እንጠቀመው? ጥቅሞቹ ምንድን ናቸው? የሚለውን ቀለል አድርጌ እንነጋገራለን ማለት ነው። አብራችሁ ይቆዩ። እሺ፣ በመጀመሪያ ደረጃ በአብዛኛው እንደሚታወቀው እንግዲህ የካስተር ኦይል የሕክምናነት ራሱ ይጠቀሙታል። እንዴት ነው ባህላዊ ሕክምና እንደሚባለው አይደለም? እንደዛ ለብዙ ነገር ይጠቀሙታል። ከዛም ውስጥ መካከል ይሄ ለእጅ ስብራት፣ ለእግር ስብራት፣ ለጉልበት ስብራት ምናምን ለሚባለው ነገር በሱ እንደ መድኃኒት ይታሽበታል። እንደገና ደግሞ ውንድ ሂሊንግ በመባል ይታወቃል። የተለያየ ቁስል በሰውነታችን ላይ ያለ ቁስል በመግጠም በመስተካከል ልክ እንዴት ነው ለምሳሌ ሰርጀሪ ተሰርተን ቁስል ካለው እሱን ለመግጠም እንደገና ደግሞ ሂል ለማድረግ በጣም ይረዳል። አንዳንድ ጊዜ ከሰርጀሪ በኋላ ቫዝሊን ተቀቡ። ቫዝሊን አሁን ለምሳሌ ልጆች ተገርዘው ምንድነው የሚቀቡት? ቫዝሊን ይሰጣቸዋል አይደለ? እሱን ትቀቡታላችሁ። እንደገና ካስተር ኦይልም እንደዛ ውንድ ሂሊንግ ነው። ቁስል እንዲደርቅና እንዲፈወስ ያግዛል ማለት ነው። እንግዲህ እኔ ቪዲዮ የዛሬ 5 ዓመትም 10 ዓመትም ስትከታተሉ ታውቁኛላችሁ። በአብዛኛው ሁሌ ካስተር ኦይል ከቤቴ አይጠፋም። በተለይ ልጆች ካሏችሁ ለልጆች በጣም አሪፍ ነው። በተለይ ለፀጉራቸው ያው ወደ በኋላ እንመለስበታለን። ሌላኛው ደግሞ ናቹራል ላክሴቲቭ ይባላል። እንዴት ነው ካካ ለማድረግ ሆዳችን ሲደርቅ እሱን 2 ጠብታም 3 ጠብታም እንደ ምንጠቀመው ጁስ በጁስ ውስጥ ተከቶ እሱ ይጠጣል ማለት ነው። ይሄንን መጠጣት የሌለባቸው እርጉዝ የሆኑ ሴቶች በጭራሽ የካስተር ኦይል መጠቀም የለባቸውም። በሕክምና ተፈቅዶላቸው ካልሆነ በስተቀር ካስተር ኦይል ለእርጉዝ ሴት ለሚጠጣ አይፈቀድም። ለመቀባት ምናምን ችግር የለውም፣ ግን ለሚጠጣ አይፈቀድም ማለት ነው። ሌላው ነገር ደግሞ ትልቁ ነገር የቆዳና የፀጉር ውበት ይሰጣል ማለት ነው። እንግዲህ ጃማይካን ካስተር ኦይል አለ በተለያዩ አገሮች፣ በህንድ፣ በአፍሪካ ሀገሮች፣ በአሜሪካም የተለያዩ ሀገሮች ለቁንጅና፣ ለውበት፣ ለፀጉር፣ ለቆዳ ይጠቀሙታል አይደል? በዛው ልክ ደግሞ ልክ እንዴት ነው አሎቬራ ሬት ለሰውነት ለጤናም ለምንም ይጠቀሙታል። እንደገና ለፀጉርም ለፊትም ለቆዳም ይጠቀሙታል። ስለዚህ ካስተር ኦይልን ለሁሉም ነገር ይጠቅማል ማለት ነው። ስለዚህ ለፀጉር፣ ለቆዳ ጤና፣ ቆዳችን ፎሮፎር እንዳይወጣ፣ የተለያየ የቆዳ በሽታዎች ቆሮቆር ምናምን የሚባሉ በሽታዎች ለነሱ በጣም አሪፍ ነው ማለት ነው። እንደገና ለፀጉር ልስላሴ፣ ቆዳን ሞይስቸር ለማድረግ በጣም ይጠቅማል ማለት ነው። ሌላው ደግሞ ቆዳችንን ሞይስቸር እንዲሆንና ለፀጉር ብዛት በተለይ ፀጉር ተነቅሎ ፀጉራችን ቲክ እንዲሆን ካስተር ኦይል፣ ሁሉም የፀጉር ቅባቶች እንደምታውቁት የየራሳቸው ጥቅም አላቸው። አንዳንድ ጊዜ የተለያየ አይነት ውህድ እየሰራን የምንቀባው፣ ለምሳሌ እኔ በራሴ የተለያየ አይነት ውህድ እየሰራው ነው የምቀባው። ምክንያቱም ልክ እንደ ምግብ ነው ፀጉራችን፣ ፊታችን ምናችን እንደ ምግብ። ፊታችን እንኳን ይሻላል አንዴ የተስማማንን ነገር የፈለግነው አመት ሙሉ ብንጠቀም ምንም ችግር የለውም እስከ ተስማማን። ፀጉራችን ግን የተለያየ ነገር ያስፈልገዋል አይደለ? ሙቀት በሚሆንበት ሰዓት ይለያል፣ ብርድ በሚሆንበት ሰዓት ይለያል፣ በሚደርቅበት ሰዓት ይለያል፣ በምንተኮስበት ሰዓት ሁሉም የተለያየ ስለሆነ ልክ እንደ ምግብ ነው። ምግብ ለምሳሌ አንድ አይነት ምግብ ብቻ ፕሮቲን ብቻ መመገብ አንችልም አይደለ?
ቬጂቴብልም ፍሩትም እንዳገኘን ከዚህም ከዛም የሚጠቅመውን አይደለ ብዙ አይነት ቫይታሚኖች ስላሉ፣ ስለዚህ ለፀጉራችንን ቅባቶች የተለያየ ጥቅም አላቸው። ስለዚህ ዛሬ ስለ ካስተር ስለምናወራ ካስተር ፀጉር በማብዛት በተለይ የተነቀለ ፀጉር ይሄ ያለው ፒሺ ያለባቸው ሰዎች ምናምን ከጎን አስቀምጥላቸዋለሁ ፎቶዎች ከራሱ ከዚሁ የካስተር ተቀብተው ያደገላቸውን ማለት ነው። እና በተለይ ፀጉር ለአሎፔሺያ ምክንያት ለሚነቀል ፀጉራቸው ለሳሳ ለፀጉር ብዛት ዋና ጥቅሙ ለፀጉር ብዛት ነው። በጣም ነው ፀጉር የሚያበዛው ማለት ነው። ስለዚህ በተለይ ለልጆች ህፃናት ልጆች ላሏችሁ እኔ እግዚአብሔርን እላችኋለሁ የባባ ፀጉር አንድ ቀን ለብቻው ቪዲዮ ሰራላችኋለሁ። ባዶ የናይለም ታውቃላችሁ ባዶ ነበር። ግን ለልጆች በተለይ እኔ ጥሩ ነው ብዬ የማምንበት የሌላ የተቀላቀለ ምናምን ቅባት ቀርቶ ካስተር ኦይል ብቻውን ይሄ ሴንት የሌለው ሽታ የሌለው ስትገዙ ምንም ያልተቀላቀለበት ብላችሁ ግዙ። ለምን አንዳንድ ጊዜ ቅባት ስትገዙ ከዚህ ጋር የተቀላቀለ ሽቶ የተጨመረበት ምናምን አለ። ስለዚህ ለልጆቻችሁ ከገዛችሁ ምንም አይነት ነገር ያልተቀላቀለበት ንጹህ ጃማይካን ካስተር ኦይል ብላችሁ ነው መግዛት ያለባችሁ። እና ህፃናት ልጆቻችሁ ከ1 ዓመት በላይ የሆኑ 6 ወርም 7 ወርም ቢሆናቸው ምንም ችግር የለውም። አናታቸውን እንደዚህ ያደረጋችሁ በሱ ማሳጅ ማድረግ በጣም አሪፍ ነው። ለውጡን ታዩታላችሁ። እንግዲህ ተጠቅማችሁ ከዚህ በፊት ሁሌ ስትጠይቁኝ በውስጥ በኩል መታችሁ ስትጠይቁኝ ካስተር ኦይል ነው የምላችሁ። ለልጆች የምተማመነው በጣም ናቹራል እና ለቆዳቸውም ጥሩ የሆነ ብዬ የማምንበት በሱ ስለሆነ ማለት ነው። ሌላውና ብዙ ጥያቄዎች ያየሁት ምንድነው መስኪዬ ካስተር ኦይል እንዴት ነው የምንቀባው? ተቀብተንስ ለስንት ሰዓት ነው የምናቆየው ያላችሁኝ ያላችሁ። እውነት ለመናገር ካስተር ኦይል ይሄኛው ግማሽ ሆኖታል። እዚህ ጋር ነው እንደምታዩት። ይሄኛው ሙሉ ነው፣ ገና አልከፈትኩትም። ሁሌ ስገዛ ሁለት ነው የምገዛው፣ ሲያልቅብኝ 2 ነው የምገዛው። እና ለባባ እና ለናይላ ለልጆች ስቀባቸው በዚሁ በራሱ መሀል አናታቸውን እቀባዋለሁ። ፀጉሩን ከቀባችሁት በጣም ወፍራም ነው ካስተር ኦይል እንደምታዩት በጣም ወፍራም ነው። አያችሁ ውፍረቱ በጣም ወፍራም ነው ካስተር ኦይል። ለዛላ አይሆንም። አያችሁ ዛላውን ለምሳሌ እንደዚህ አድርጌ ብቀባው ልጥፍ ነው የሚለው እንትን አይልም። ለዛላ አይሆንም። ያው እጄ ላይ ስላለ ልቀባው እንጂ ለዛላው መቀባት ከፈለጋችሁ ከሌላ ቅባት ጋር መቀላቀል አለባችሁ። ግን ውስጡን ቆዳችሁን ብቻውን መቀባት ትችላላችሁ። ግን ለዛላው ጋር ስትደርሱ ምን ታደርጋላችሁ? ከሌላ ቅባት ጋር ከአልመንድ ጋር ከኮኮናት ጋር ከሌላ ቀጠን ካሉ ቅባቶች ጋር ቀላቅላችሁት ነው መቀባት ያለባችሁ ማለት ነው። ለህፃናት ልጆች ግን አናታቸውን በዚህ እንዳለ አናታቸው ላይ እንደዚህ ታረጉና በዚሁ ማሳጅ ማረክ። ፀጉራችሁ በተለያየ ነገር ምክንያት የረገፈ እንዴት ነው ባዶ የቀረ አንዳንድ ጊዜ ከጎን እያስቀመጥኩላችሁ አሳያችኋለሁ። ባዶ የቀረ ፀጉራችሁ ተቆርጣችሁት ሁላ በውስጡ የሚታይ ባዶ ቦታ የሚታይ ካለ ይሄን እየተቀባችሁ ማሳጅ አድርጉት። ይሄ አንዳንድ ነገር ስንቀባ ዛሬ ተቀብተን ፀጉርን በአንድ የሚያሳድግ የሚባል ነገር የለም። እንደዚህ አይነት ቪዲዮ የሚሰሩ ሰዎች ራሱ የውሸት ነው። እንደዚህ አያሳድግም ምንም ነገር በአንድ ቀን በአንድ ሳምንት ውስጥ ፀጉር የሚያሳድግ እንደዚህ አይነት ነገር የለም። ግን ለልጆቻችሁ በተለይ እኔ በእርግጠኝነት ፎቶ አንስታችሁ ተቀብታችሁ ካስተር ኦይል ፎቶ አንሱትና በ5 ሳምንት ማለት 1 ወር ከ1 ሳምንት ላይ ድጋሚ አንሱት። ለውጡን ታዩታላችሁ። ብዙ ነገሮች ለውጥ የምታዩት ቢያንስ 5 ሳምንት 4 ሳምንት ይፈጃል ከቆዳችን ጋር ተመሳጥሮ ለማደግ ማለት ነው። ስለዚህ አናታችሁን በመቀባት ፀጉራችሁ ፊትፊቱ የተበጣጠሰ ፊትፊቱ ያለቀ ማላናታችሁ ያለቀ ቆዳውን እየተቀባችሁ ማሳጅ በማድረግ በሳምንት 3 ጊዜ እኔ የምመክራችሁ ማለት ነው። በሳምንት 3 ጊዜ በካስተር ኦይል ማሳጅ አድርጉትና ለውጥ ካላያችሁ መታችሁን ይጠይቁኝ።
በጣም በእርግጠኝነት ለውጥ ታያላችሁ። ግን በሳምንት አንዴ በወር አንዴ ምናምን የምታረጉ ከሆነ በዛው ልክ ቀን ይፈጅባችኋል ማለት ነው። ስለዚህ ካስተር ኦይል ስትጠቀሙ ለዛላው ከሆነ ቀላቅላችሁ ተጠቀሙ። ያለበለዚያ ደግሞ ማሳጅ አድርጉበት። ውስጡ ባትታጠቡትም ምንም ችግር የለውም። እንደ ማንኛውም ቅባት ነው የምትቀቡት። እኔ ተቀብቼ ሳምንትም ቆየው 2 ሳምንትም ቆየው ስታጠብ ነው የምታጠበው። ግዴታ ካስተር ኦይል ስለተቀባችሁ ነገ መታጠብ አለባችሁ ማለት አይደለም። እኔ የሰማሁት ነገር አለ። ካስተር ኦይል ከተቀባችሁ ከ1 ሰዓት በኋላ እንደዚህ አይነት የሚባል ነገር የለም። እዩና ለምሳሌ ይሄ ጎግል ላይ አይታችሁ ሊሆን ይችላል እንደዛ የምትሉት። ለምሳሌ ጎግል ላይ ማንኛውም ቅባት ለእኛ ለአፍሪካውያን ፀጉር ሳይሆን ለነጮቹ፣ ለሌላ ኤዥያዎች ፀጉራቸው ታውቃላችሁ በጣም ስስ ነው። ለነሱ አይነት ፀጉር ማንኛውም ቅባት የሚለው ጎግል ላይ ተቀብታችሁ ከ1 ሰዓት በኋላ ታጠቡ ነው የሚለው። እንግዲህ ነጮች እኔ ጓደኞቼ አሉ ቅባት ተቀብተው እንትን አይሉ እንደው ከስንታን ደረቅ የሆነባቸው ሰዎች ምናምን እኔ ስነግራቸው ፀጉርሽ ደረቅ እኮ ነው ትንሽ ቅባት ሞይስቸራይዝ አድርጊው ስላቸው ነው እንጂ ታጥበው ቅባት አይቀቡ። ታውቃላችሁ አይደል? ታጥበው እስከ ጭራሹ ቅባት አይቀቡ። ምክንያቱም ፀጉራቸው ቅባት ከተቀቡት የባሰ ይሞታል ማለት ነው። ስለዚህ ለዛ ነው ለነሱ ነው ተቀብታችሁ ታጠቡ የሚባሉት። ለኛ ግን ታጥበሽ እስቲ አትቀቢ ቅባት። ቆይ ይሄ ማት ለኛ እኮ አይሰራም። ይሄ ካልኩሌት ለኛ አይሰራም። ምክንያቱም እሺ ተቀባን፣ አንድ ቅባት ተቀባን፣ ከ1 ሰዓት በኋላ ታጠብ ነው። ታጥበንስ አስቦችሁታል? ታጥበን ቅባት መቀባት አለበት የኛ ፀጉር። የኛ ተፈጥሮ ይለያል ከነሱ። ስለዚህ የኛ ከመታጠባችንን በፊት ከታጠብንም በኋላ ፀጉራችንን በቅባት ሞይስቸራይዝ ማድረግ አለብን። ያለበለዚያ እንዲህ ነው የሚለው ድርቅ ያለ ነው የሚሆነው። እንደነሱ ሶፍት አይደለም ፀጉራችን። ስለዚህ ሞይስቸር ያስፈልገዋል የኛ ፀጉር እና ካስተር ኦይል ተቀብታችሁ መታጠብ አያስፈልጋችሁም። ይሄ ሌላ ነገር ይሄ የሚሉት ማንንም አትስሙ። የሆነ ምንም ነገር ቢሆን መታችሁ ጠይቁኝ። እኔ ምንም ቢሆን ይሄው ህፃናት እንኳን እነ ባባ እነ ኔተን ታውቃላችሁ እንትን አላቸው ኤግዚማ ነበራቸው። እግዚአብሔር ክብር ምስጋና ይገው ተሽሏቸዋል። አሁን ኤግዚማ እያለባቸው እንኳን ኤግዚማ ማለት ያው ቆዳቸው ሴንሲቲቭ ሆኖ ምንም አይነት ኬሚካል ንጹህ ያልሆነ ነገር ቆዳቸው ላይ መቀባት አይችሉም። እና ተቀብቼ በ3 ቀኑ በየ2 ቀኑ ነው ሞይስቸራይዝ ማድረጋቸው። አንዳንዴ ራሱ ሳምንቱን ሙሉ በየቀኑ ሞይስቸራይዝ አድርገዋለሁ። ስለዚህ ምንም አይሆንም። ይሄንን የሚሉት ለካስተር ኦይል ብቻ ሳይሆን ለሁሉም አይነት ቅባት ነው ተቀብታችሁ ከ1 ሰዓት በኋላ ታጠቡ የሚሉት። ስለዚህ ምንም ችግር የለውም። በጣም አሪፍ ነው። ማንኛውም ግዴታ ይሄ መሆን የለበትም። እንደምታውቁት ማንኛውም አይነት ቅባት ነገሮች አንዳንድ ነገር ሲሰራላችሁ እየወሰዱ ማስታወቂያ ይሰሩበታል እና ያም ችግር ነው። የቅባት ማስታወቂያ አልሰራም፣ ሰርቼም አላውቅም። እኔ የሚጠቅመኝን ለእናንተ እንዲጠቅማችሁ ነው እንጂ የምነግራችሁ አንድ ቀን የቅባት ማስታወቂያ ሰርቼ አላውቅም። ይሄንን አስታውሱ። ሌላ ቦታ አንድ ማስታወቂያ እኔም ቪዲዮ ሰርቀው ማስታወቂያ ስታዩ እንዳትገዙ። ምክንያቱም ውሸት ስለሆነ የእውነት ቢሆን የእውነቱን አምጥታ ያሳያችኋል። ግን ከኔ ቪዲዮ እየቆረጡ ማስታወቂያ ሲሰሩ ተሸውዳችሁ እንዳትገዙ። ማስታወቂያ ሰርቼ አላውቅም። እኔ ለእናንተ ይጠቅመኝ ብቻ ነው የማሳያችሁ። ስለዚህ ጃማይካ ካስተር ኦይል ሽታ የሌለው አንሴንት የሚል ምንም አይነት ነገር ያልተጨመረበት ንጹሁን ገዝታችሁ መጠቀም ትችላላችሁ። ስለ ጃማይካ ካስተር ይሄንን ይመስላል። ስለተከታተላችሁ ያመሰግናለሁ። ኢትዮጵያ ሀገራችን፣ ዓለማችን ሁሉ ፈጣሪ አምላክ ሰላም ያርግልን። ወዳችኋለሁ፣ አከብራችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው